ህግ ጠይቀናል ይታወቃል ፌዴሬሽን ምክር ቤት ነው የሚያውቀው ጉዳያችን በዝርዝር ምን ይሁን የሚለው በፌዴሬሽን በኩል ጉዳዩ እንዲቋጭ እንዲያልቅ እንፈልጋለን ያሁኑ መድረክ የተከፈተው እንወያይ የመጀመሪያው ጊዜ ውይይት ጥሩ ነው ብሎ አቶ ጌታቸው ረዳ ይሄን አጀንዳ ከቀደም ከትግራይ አመራሮች የመጀመሪያ ቅድመ ግንባር ነው ምለው እኔ አንዱ አመሰግናለሁ አንድም ቀን ለሰላማዊ ንግግር ለሰላማዊ ውይይት እጃችን ታጥፎ ያውቃል መንግስታችንም ፓርቲያችንም የፕሪቶሪያዊ ሰላም ስምምነት ስንነጋገር ስንወያይም በፓርቲ ደረጃ በነበረው ውይይትም በመንግስትም ለሰላም ለንግግር ክፍት ነው ጤና ይስጥልኝ ይህ የሰሜናውያን ድምፅ ነው አይታችኋል ይሄው የብልጽግናው ትልቁ አሳ አቶ ልደቱ ጠቅላይ ሚኒስትሩ ትልቅ አሳ አጥምደዋል አለ አንባዛ የሚባል አሳ አለ ሰው የማይበላው ሂውጅ የሆነ አሳ ሰው የማይበላው አንባዛ የብልጽግናው አንባዛ አሳ ወደ ሁመራ ሄዶ ነበር አለ ወደ ወልቃይት እና እሱን ሳይ ለምን ሄደ አልኩኝ ይሄ ሰውዬ ለምንድን ነው ወደ ወልቃይት ሄደው ምክንያቱም ከዚህ ፕሮግራም አሁን ከምሰራው ፕሮግራም ሁለት ፕሮግራም በፊት ፕሮግራም ሰርቼ ነበር በእኛ ፕሮግራም ላይ የሰራሁት ፕሮግራም የጎንደር ስኳድ በሚል የአብይ አህመድ ሴራ በሚል ሰርቼ ነበር እንደውም እኛ ፕሮግራም ላይ መጥቶ የስኳዱን ሚስጥር ያወጣን የነበረውን ሰው አምጥቼ አጫውቸው እንደገና ፕሮግራም ሰርቼ ነበር እና ወልቃይት የአማራም አይደለም ወልቃይት የትግራይም አይደለም ወልቃይት የአብይ አህመድ ወልቃይትን አጨባ አደናብሮ አታሎ አወናብዶ ከትግራይ እጅም ከአማራ እጅም አውጥቶ ዛሬ ወልቃይት ባለቤት አብይ አህመድ ነው ወልቃይትን ደግሞ እንደ ካርድ የተጫወተበት ይሄን ደግሞ እኔ ብቻ አይደለም ያልኩት ዛሬ የብልጽግና ሪሳይክል ያደረገው ብልጽግና ሪሳይክል አድርጎ ከጋርቤጅ አውጥቶ ሁሉ ተጠቅሞ ጋርቤጅ ውስጥ የከተተውን ደርቲ ባግ አውጥቶ ሪሳይክል አድርጎ እየተጠቀመበት ያላል የብልጽግና ሪሳይክል ከጋርቤጅ ካን የወጣ ሪሳይክል የተደረገ የብልጽግና አፍ አለ በአሁን ሰዓት የሚናገር እኛ ጋር መጥቶ ያን እንግዲህ አስቡት ኢሳት ተጠቅሞበታል ኢትዮ ትርሲክስ ተጠቅሞበታል ሁሉ ተጠቅሞበት ከዛ መጨረሻ ላይ ሪሳይክል ውስጥ ጋርቤጅ ውስጥ ገብቶ የነበረ ጋርቤጅ ውስጥ ከመግባቱ በፊት እኛ ሚዲያ ላይ መጥቶ ሚስጥራቸውን አውጥቶት ነበር የጎንደር ስኳድ በሚል እዛ ስኳድ ውስጥ የወልቃይት ስቴክ ሆልደሮች it's a group of like an axion a group of them የወልቃይት ስቴክ ሆልደሮች እንደነበሩ ነግሮን ነበር እነማን ናቸው እነዚህ ስቴክ ሆልደሮች ብሎ እዛ ላይ ነግሮናል እሱ የጎንደር ስኳድ የሚባላል የጎንደር ስኳድ ውስጥ በርከት ያሉ ግሩፖች አሉበት አንዱ ባገኘው ተሻገር የሚመራው እና ማን ነበር ጽፈው አለበል ምናምን የሚባል እና አለበል የሚባሉ እናገኘው ተሻገር እነ ጌታቸው ሽፈራው መሰል ያለው የሰሊጥ ነጋዴዎች እነ ደመቀ ዘውዱ ያሉበት አለ እና የጎንደር ተወላጅ የሚባሉ ደግሞ ያሉበት አለ የጎንደር ስኳድ የሚባሉ ግን እነዚህ ሁሉ በማሰር ናቸው ባገኘው ተሻገር ስር ያሉ የዛ አባላት አሉ ከሱ ቀጥሎ ደግሞ የወልቃይት አስመላሽ ደግሞ የሚባል ደግሞ ግሩፕ አለ እዚህ ጎንደር ስኳድ ውስጥ ማለት ነው የወልቃይት አስመላሽ አለ የናገኘው ተሻገር ጉዳዩ አለ የነ ሰሊጥ ነጋዴዎች አሉ የጎንደር ባለ ሀብቶች አሉ የጠቅላይ ሚኒስትሩ ሚስት አለችበት ከሱ ላይ ደግሞ የኦሮሞ ነፃ አሁን የአብይ አህመድ ፓርቲ ኦፒዲዮ ወደ ኦዴፖ የተቀየረው እሱ አለበት አብይ አህመድ እስከ ሚስቱ ከዛ የዚህ ኦሮሞ የኦፒዲዮ ከዛ የነ ደመቀ መኮንን ደመቀ ዘውዱ የናገኘው ተሻገር እነ ሙሉዓለም ገብረ መድህን የሚባል ጌታቸው ሽፈራው መሰለኛለሁ እነ ጌታቸው ሽፈራው ከዛ የባለ ሰሊጥ ነጋዴዎች የጎንደር ተወላጅ የሆኑ ነጋዴዎች አሉበት አለ ከሱ ደግሞ ቀጥሎ ደግሞ ኤርትራ አለችበታል ከኤርትራ ደግሞ ሌላ ደግሞ ዩኤ አለችበት እና አብይ አህመድ ከናገኘው ተሻገር ጋር ጦርነቱን ለማካሄድ ይህንን የጎንደር ስኳድ ጦርነት አድርጎ ወልቃይትን ከትግራይ ነጥቆ
እጁ ስለማስገባት ማለት ልናገኘው እናንተ ወልቃይትን ትይዛችሁ ጎንደርን ይዛችሁ ትገነጣል ማለት ለብቻዋ ተገንጥላ የፌደራል ከተማ ትሆናለች ጎንደር። ከአማራ ክልል ትወጣና ጎንደር ለብቻዋ ወልቃይትን ይዛ የፌደራል ከተማ ትሆናለች። እናንተ ደግሞ አዲስ አበባ ለኛ ትሰጡናላችሁ የሚል ኔጎሺዬሽን እንዳደረገ ግን ወልቃይትን ከትግራይ እጅ ለማውጣት ጦርነት መደረግ አለበት። ያው የአገኘው ተሻገር ፋኖ ዲፕሎይድ ሆኖ ያው ሰምታችኋል። ምዕራብ ትግራይ ላይ ሀፕን ያደረገውን ኤትኒክ ክሌንዚንግ የተለያዩ ወንጀሎች ተፈጸሙ የሚባል እንዲፈጸም የተደረገው አብይ አህመድ ከትግራይ ወልቃይትን በእናገኘው ተሻገር ለመውሰድ ባደረገው ነገር ነው ማለት ነው። እነሱ ጋር ይህንን ከተደራደረ በኋላ ግሩፕ ኦፍ ስቴክ ሆልደሮች ኢንክሉዲንግ የኦፒዲዮ ኢንክሉዲንግ የጠቅላይ ሚኒስትሩ ሚስት ኢንክሉዲንግ የሰሊጥ ነጋዴዎች ኢንክሉዲንግ የግፉአን ምናምን የወልቃይት አስመላሽ የግፉአን የሚባሉት እነ ደመቀ ዘውዱ እናገኘው ተሻገር እነ ታማኝ መኮንን ታማኝ ምናምን የሚባለው ታማኝ በየነ እነሱ ሁሉ ያሉበት እንዳለ ሆኖ በጎን በኩል ደግሞ ለኤርትራ ሰጥሃለው ወልቃይትን አንተ በቃ ለአንድ ሎክ አድርገህ ትግራይን ትይዝልኛለህ፣ ትግራይን መውጫ መግቢያ ያገኘው አንተ ምርሻ ይኖርሃል፣ ከዛ በኋላ አንተ ደግሞ በኢን ኤክስቼንጅ አሰብን ሰጠኛለህ ብሎ ደግሞ ከኤርትራ ጋር በዚህ በኩል ተደራድሮበታል። በሌላ በኩል ደግሞ ዩኤኢ የመሬት እጥረት ስላለባት የእርሻ ቦታ እጥረት ስላለባት ለዩኤኢ ያው የገንዘብ የድሮን የዲፕሎማሲ የተለያየ እርዳታ እንድታደርግለት በአጸፌታው ደግሞ ወልቃይትን እንደሚሰጣት ደግሞ በዚህ በኩል ተደራድረዋል ብሎ መጥቶ እኛ ጋር ነግሮን ነበር። ኢት ሜክ ሴንስ አይ ቢሊቭ ኢት ኢትስ ትሩ አሰማችኋለሁ ትንሽ ቆይቼ። በኋላ ግን ያው ስቴክ ሆልደሩ እንዳለ ነው ያለው። ከስቴክ ሆልደሮች ውስጥ የኦንሊ ፐርሰን ኤሊሚኔትድ ሆኖ የተቀንሶ የወጣው ሻዕቢያ ነው። ሻዕቢያ ተቀንሶ ወጥቷል። በዚህ ጉዳይ የለም። ሻዕቢያ በወልቃይት ኬዝ ላይ የለም። እንደውም በቅድሙ አንድ ሰው ደመቀ ዘውዱን ያነጋገረው ከሶስት ደመቀ ዘውዱን በአቅሙ ከሶስት ግሩፕ ጋር ነው ዲል እያደረገ ያለው። በዚህ በኩል የአብይ አህመድ ባለስልጣን ነው ለብልጽግና ነው የሚሰራው፣ ከአብይ ጋር ዲል ያደርጋል። በዚህ በኩል ደግሞ ከትግራዮቹ ጋር ዲል ያደርጋል። ምን እያደረጉ እነሱ ዲል የሚያደርጋቸው ምዕራብ ትግራይ ላይ ተፈጸመ የሚባለውን ወንጀል ይቅር ካላችሁን እና ተጠያቂ እንድንሆን ካላደረጋችሁን ከአማራዎቹ ጋር ከምንሆን ከእናንተ ጋር ነው መሆን የምንፈልግ እያለ በዚህ በኩል ከትግራይ ጋር ነጎሼት ያደርጋል። በዚህ በኩል ደግሞ ከኤርትራ ጋር ነጎሼት ያደርጋል። ከኤርትራ ጋር ደግሞ ከአብይ አህመድ ጋር አላምነውም፣ ነገ ጠዋት አሳልፎ ለአማራዎቹ ይሰጠኛል፣ ስለዚህ ከእናንተ ጋር ብሎ በዚህ በኩል ደግሞ ደመቀ ዘውዱ በአቅሙ ነጎሼት ያደርጋል ማለት ነው። ተመልከቱት እንግዲህ። ስለዚህ ሻዕቢያ ኢንትረስት የለውም አሁን ወልቃይት ላይ። ምክንያቱም ሻዕቢያ ቀይ ባህርን ወስዳለሁ አሰብን አስመልሳለሁ ብሎ አብይ አህመድ ሌላ ጦርነቱ ስለመግባት ሌላ ነገር ውስጥ ስላለ ሻዕቢያ ወልቃይት አይደለም አሁን ኢንትረስት የምታደርገው። አክቹዋሊ ወልቃይት በሰላም ወደ ትግራይ ብትመለስና በህገ መንግስቱ መሰረት ነገር ቢሆንለት የሚፈልግ ይመስለኛል። ይሄ የኔ ግምት ነው አሁን የጨመርኩት። ስለዚህ ወልቃይት ስቴክ ሆልደር ውስጥ የለበትም። ሌሎቹ ግን እንዳለ ነው ያሉት። አሁን አብይ አህመድ መሬቱን ኦኬ አንዱ ትልቁ ተደራዳሪ የነበረው ወይም ስቴክ ሆልደር የነበረው ሻዕቢያ ወጥቶለታል። ስለዚህ ለአረቦቹ ከሻዕቢያ እና ከምናምን ጋር ታግሎ ለነሱ መሬት የሚሰጥበት ጭንቀት የለውም። የቀረው ይሄ ትልቁ ስቴክ ሆልደሩ ነው የጎንደር ስኳድ የሚባለው። አሁን ሰሞኑ ሰምታችሁታል። አገኘው ተሻገር ከአይሮፕላን ከሄሊኮፕተር ተከስክሶ ወድቆ ተመቷል የሚባለው ሜይ ቢ አብይም ሊሆን ይችላል። ስቴክ ሆልደር ስለሆነ በዚህ ልሸኘው ብሎ አስደርጎበት ሊሆን ይችላል። እንደምንሰማው ከሆነ ሰውየው ነፍሰ ገዳይ ነው። ማረድ፣ መግደል፣ መጨፍጨፍ፣ ማጥፋት ምንም የሱ ነው። ምንም እንትን የሚለው ነገር የለም። ስለዚህ አሁን ትልቁ ስቴክ ሆልደሮች ማን ናቸው? አረቦቹ ናቸው። አረቦቹ ከትላንት ወዲያ የሰራሁትን ፕሮግራም አይታችሁ ከሆነ እየጣሉት ነው። በቃ ብለውታል። ቀይ ባህርን አላስመለስክልንም፣ አገሪቱ ያለውን ኢኮኖሚውን እንዳለ ኢንፍሉዌንስ እንድናደርግ አላረክም፣ ሪጅኑን እንድንቆጣጠር አላደረክም፣ የምንፈልገውን ገንዘብ ከፍለን የምናሰራህን በሙሉ አልሰጠህንም። ወልቃይትን ኢን ዘ ቨርጅ ኦፍ ወደ ባለቤቶቹንን ወደሚሉት መመለሱ ነው። ከእጅህ እየወጣ ነው። ስለዚህ የጠየቅንህን ነገር ደሊቨር ስላላደረገ ልንጥልህ ነው ብለውታል አረቦቹ። ስለዚህ አረቦቹ ለጊዜው እናስቀምጣቸው እና ያው ስቴክ ሆልደር ውስጥ ስላሉ አሁን በሻዕቢያ ቦታ ማንን ነው ሊገባ ሊያስገባ ያለው ማለት ነው። ኦል ኦፍ ደሳለን ጌታቸውን አየሁት። ለዚህ ነው ጌታቸውም የጎንደር ስኳድ ነው ያልኩት። ምክንያቱም በምን ሂሳብ ነው ጌታቸው ወልቃይት ሊታይ የሚችለው? ጌታቸው የብልጽግና ባለስልጣን ነው። ጌታቸው የአብይ አህመድ አማካሪ ነው።
ስለዚህ ጌታቸው እዛ ውስጥ ምን ጣለው? ምን ዶለው? ሁመራ ላይ ወልቃይት ላይ ጌታቸውን ምን አገባው? አንለስ ስቴክ ሆልደር ሆኖ የስኳዱ አባል ሆኖ ካልሆነ በስተቀር ትግራይን ወክሎ ሊደራደር የሚችልበት ፖዚሽን ላይ አይደለም ያለው። ምክንያቱም ጌታቸው በአሁኑ ሰዓት የብልጽግና ደሞዝተኛ፣ የብልጽግና ተቀጣሪ፣ የብልጽግና ሹመኛ፣ የአብይ አህመድ አማካሪ ነው። ስለዚህ አብይ አህመድን አማካሪው ነህ። በአብይ አህመድ ፔሮል ላይ ተቀምጠህ የአብይ አህመድን ስልጣን ይዘህ አብይ አህመድ የያዘውን መሬት ከማን ልታስመልስ ነው የምትሄደው? ከአብይ አህመድ ለማስመለስ? አብይ እኮ ነው ነጥቆ ከአማራውም ከትግራይም ነጥቆ በእጁ ይዞ እንደ ካርድ እየተጫወተበት ያለው። ጌታቸው በምን ሂሳብ ነው? ማንን ወክሎ ነው ወልቃይት የሄደው? አሁን ለስሙ ይመስላል በዚህ በኩል ጌታቸው አረጋ ከበደ ከዛ ደመቀ ዘውዱን ስናይ 3 ዲፍረንት የሆኑ ኤንቲቲ ይመስሉናል አይደል? አይደለም፣ ሶስቱም ብልጽግና ናቸው። ሶስቱም ብልጽግና ናቸው። ምንም ልዩነት የላቸው። ዱባ ዝኩኒ ቅል እንኳን ቢሆን ነበር ዲፍረንት የሚሆኑ ስኳሽ እንደዛ ማለት ነው። እዚህ ጋር ዱባ ነው፣ እዚህ ጋር ስኳሽ ነው፣ እዚህ ጋር ዝኩኒ ነው። ሶስቱም አንድ አይነቶች they belong to the same family። ስለዚህ ደመቀም ጌታቸውም አረጋ ከበደም they belong to አብይ አህመድ። ሶስቱም ብልጽግና ናቸው። ምንም መደነባበር፣ ምንም መቆጣት የለብንም። የአብይ አህመድ ባለስልጣኖች ናቸው። ሶስቱም የአብይ አህመድ ቅጥረኞች ናቸው። ሶስቱም የአብይ አህመድ ጥቅም ተካፋዮች ናቸው። ስለዚህ ጌታቸው ረዳ ወልቃይት ሲሄድ ወክሎ የሄደው ብልጽግናን ነው። ሞስት ፕሮባብሊ የስኳዱ አባል ሆኖ ይሆናል። ለምን? የተቀነሰ የስኳድ አባል ስላለ። ማን ነው? ኢሳያስ የሚባል የስኳድ አባል ተቀንሷል። እዛ ግን ሄዶ ምን ይለናል ጌታቸው? በጉልበት እና በስልጣን መሬትን ማስለቀቅ አይቻልም ይላል። ስለሱ እመጣላችኋለሁ። ወደሱ ከመምጣቴ በፊት ጌታቸው ረዳ ወልቃይት ሊሄድ የሚችልበት ምንም አይነት ሪዝን የለውም። አንደኛ የፕሪቶሪያ ስምምነት ውስጥ የለም። ጌታቸው ታዛዥ ተላላኪ ነበረ። አማራው አረጋን ስላየ ለአማራው ሊሆን ነው ብሎ ያስባል። ደመቀን ሲያይ የአማራ ነው ብሎ ያስባል። ጌታቸውም ትግራይን ወክሎ አይደለም፣ አረጋም አማራን ወክሎ አይደለም፣ ደመቀም አማራን ወክሎ አይደለም። ማናቸውም የወከሉት ከአብይ አህመድ ውጭ የለም። ሶስቱም የአብይ አህመድ ባለስልጣኖች ናቸው። ሶስቱም የአብይ አህመድ ቅጥረኞች ናቸው። ሶስቱም የአብይ አህመድ ጥቅም ተካፋዮች ናቸው። ስለዚህ ጌታቸው ረዳ ወልቃይት ሲሄድ ወክሎ የሄደው ብልጽግናን ነው። ሞስት ፕሮባብሊ የስኳዱ አባል ሆኖ ይሆናል። ለምን? የተቀነሰ የስኳድ አባል ስላለ። ማን ነው? ኢሳያስ የሚባል የስኳድ አባል ተቀንሷል። እዛ ግን ሄዶ ምን ይለናል ጌታቸው? በጉልበት እና በስልጣን መሬትን ማስለቀቅ አይቻልም ይላል። ስለሱ እመጣላችኋለሁ። ወደሱ ከመምጣቴ በፊት ጌታቸው ረዳ ወልቃይት ሊሄድ የሚችልበት ምንም አይነት ሪዝን የለውም። አንደኛ የፕሪቶሪያ ስምምነት ውስጥ የለም። ጌታቸው ታዛዥ ተላላኪ ነበረ። ተልኮ ነበር የሄደው። የላከው ፓርቲ ከፓርቲው ሰርዞት አሁን እንደውም የህወሓት ጠላት ነው ጌታቸው ረዳ። የፕሪቶሪያ ስምምነት ተደራዳሪው እንኳን ይፍረስ፣ ይደምሰስ፣ ይጥፋ፣ ይታሰር፣ ይቀጣ እያለ ነው ያለው። ስለዚህ የፕሪቶሪያ ስምምነት ላይ ምንም እጣ ፋንታ የለውም። ፕሪቶሪያ ስምምነት ግለሰቦች የተደራደሩት ሳይሆን ፓርቲ ከውስጡ በሚሊዮን የሚቆጠር ህዝብ ያለበት ፓርቲ የተደራደረው። ጌታቸው ተልኮ ሄዶ ተፈርሞ ስለመጣ ጌታቸው ነው ተደራዳሪው ማለት አይደለም። አሁን ለምሳሌ ሀመር ኢትዮጵያ ተልኮ በኢትዮጵያ ጉዳይ ምስክር ሆኖ ነበረ፣ ልዑክ ነበረ። ስለዚህ አሁን ሀመር ነው ተፈራርሞ የመጣው። ኢዝ ሀመር ሪስፖንሲብል በፕሪቶሪያ ስምምነት ላይ ለተደረገው ነገር? የሀመር ፊርማ ነው የሚባለው? አሜሪካን ወክሎ ሄደው ደሴም ቲንግ ጌታቸውም ወክሎት የሄደው ህወሓት የሚባለው። ስለዚህ ህወሓት ደግሞ ያው ለምሳሌ ጄፍ ሴሽን ማን ነበር? ጄፍ ሴሽን አይደለም፣ ከሱ ፊልድማን ከሱ ከሀመር በፊት ነበር አይደለም። ፊልድማን ሲወጣ ሀመር ተተካ። ፊልድማን ወጣ ማለት አሜሪካ ሀገር የምታደርገው የነበረው ነገር ቀረ ማለት ነው አይደለም። በቃ ልዑክ ነበረ፣ ተልኮ ነበረ። ከስራውን ሲጨርስ ወይም ሲባረር አለቀ። አሁን ሌላ ሰው መጥቷል። ታትስ ዋት ኢት ሚንስ። ጌታቸው ረዳ ልዑክ ነበረ፣ ስራውን በቁጡ አልሰራም። ፓርቲው ቢያብሎ አባረረው። አሁን ብልጽግና ነው። ስለዚህ ብልጽግናን ነው እንጂ ወክሎ የሚንቀሳቀስ ያለው ህወሓትን ወይም ትግራይ ወክሎ አይደለም እየተንቀሳቀስ ያለው። አዲስ አበባ ቁጭ ብለህ የብልጽግናን እንጀራ እየበላ በብልጽግና ደሞዝ እየተከፈለ የጠቅላይ ሚኒስትሩ አማካሪ ሆነ ከጠቅላይ ሚኒስትሩ ኢንትረስት አጌንስት ሆነ መስራት አትችልም።
ለምን ወልቃይት የጠቅላይ ሚኒስትሩ መጫወቻ ካርድ ናት። ወልቃይት የአማራ እጅ ውስጥ የለችም። ወልቃይት ላይ እየተጋደለ ያለ ፋኖ የለም። ወልቃይት ለአማራ ህዝብ እያመጣችው ያለችው ኢንካም የለም። ወልቃይት የአብይ አህመድ ነው። ሲፈልግ ለአረቦቹ፣ ሲፈልግ ለኢሳያስ፣ ሲፈልግ ለኦሮሞ ብልጽግና፣ ሲፈልግ ለፈለገው እየሰጠ እንደፈለገ የሚጫወትባት ካርድ በአብይ አህመድ እጅ ውስጥ ያለች። አብይ አህመድ በህገ መንግስታዊ ስርዓቱ ለትግራይ የተሰጠውን መሬት ሰርቆና ነጥቆ በእጁ ይዞት ያለ መሬት ነው። ስለዚህ ጌታቸው ሁመራ ወይም ወልቃይት የሄደው ብልጽግናን ወክሎ ነው እንጂ ትግራይንም ወክሎ አይደለም። ስምረት የሚባል ፓርቲውን ወክሎት አይደለም። ሲጀመር ስምረት ራሱ ብልጽግና ነው። እንደነ ኢዜማ እንደነ አብን አረጋዊት ምናምን የሚባለው ያሽማገሌ ከርከሮ የሚመስለው ሰውዬ የእነሱ ፓርቲ ግልገል ብልጽግናዎች እንደሆኑ ተሴም ቲንግ ነው። ሰማናቸው እኮ እነ ታዬ ደንዳ እነ ዶክተር ሚልኬሳ እኮ ነገሩ። ሌላ ተቃዋሚ ፓርቲ ራሱ እንዲኖር አይፈልግም አብይ አሉ እኮ። ተቃዋሚ የሚባል ፓርቲ ራሱ እንዲኖር አይፈልግም። መኖር የሚፈልገው አንድ ፓርቲ ነው፣ እሱም ኦዴፓ ብቻ ነው። ከዛ ውጭ ሌላ ፓርቲ እንኳን እንዲኖር አይፈልግም። ስለዚህ ጌታቸው ረዳ ቀልድ ነው። ስምረቴ ምረምነቴ ቀልድ በጣም ቀልድ። ዶሮን ሲደልሏት በመጫኛ ጣሏት ማለት የነጌታቸው ፓርቲ ነው። እነጌታቸውን ሲደልሏቸው ስምረት ብሎ እውቅና ሰጧቸው እንጂ ስምረት የሚባል ፓርቲ የለም። እንኳን ስምረት ራሱ ትልቁ ብልጽግና ኤግዚስት አያደርግም። ስለዚህ ጌታቸው ረዳ የሄደው አጠቃለውና ብልጽግናን ወክሎ ነው። አረጋ ከበደ የሚባለው የሄደው ብልጽግናን ወክሎ ነው። ደመቀ ዘውዱ እዛ የነበረው ብልጽግናን ወክሎ ነው። ቤዚክሊ እነዚህ ሁሉ የአብይ አህመድ ቅጥረኞች ናቸው። የአብይ አህመድ ባለሟሎች ናቸው። የአብይ አህመድ ባለስልጣኖች ናቸው። የአብይ አህመድ ደሞዝተኞች ናቸው። ስለዚህ ጌታቸው እዛ ሄደው ብልጽግናን ወክሎ ነው። አንድ ሁለተኛ፣ ያው ሰምታችኋል እንግዲህ ሰሞኑን ትግራይ ላይ ትልቅ ሰልፍ ነበረ። የአክል የሚል ይበቃናል፣ 5ኛ ክረምት ድንኳን ውስጥ ቁጭ ብለን አያልፍብንም፣ ላስቲክ ውስጥ ቁጭ ብለን 5ኛ ክረምት አያልፍብንም፣ ስለዚህ ወደ ቤታችን መመለስ አለብን ብለው የቆረጠ አቋም አሳይተዋል። አመራሮቹ ተናገሩትን ሰምታችኋል። እንደውም አማኑኤል ምን አለ? ምን ላድርግ ብዬ አልኩት አለ። እንትኖቹ ሲመጡ አለ ታሰማችሁ ምን እንደሚል አማኑኤል ስማሕዮም ምስተዋልኩ ንጀነራል ታደሰ ብግልፅ ክነግረኩም እንታይ ክብሎም ኢለ እዩ ናይ ሓባር መልሲ ኣለዎና እንታይ ክብል ኢለ ዋ ለም ዘበን ታትከኣል ኩላ ክንገብር ኢና በሎም ኢሉኒ ስሙጥ ወይ ነገር ክብል ኢለ ምስተዋልኩ ንጀነራል ታደሰ ብግልፅ ክነግረኩም እንታይ ክብሎም ኢለ እዩ ለጀነራል ታደሰ በግልጽ ልንገራችሁ ምን ልበለው ብዬ አልኩት። ሰልፈኞች ሲመጡበት ምን ልበላቸው ብዬ አልኩት። እሱ ደግሞ ያለውን ስሙት። ናይ ሓባር መልሲ ኣለዎና እንታይ ክብል ኢለ አንድ አይነት መልስ ይኑረን ምን ልበል ብዬ አልኩት። ዋ ለም ዘበን ታትከኣል ኩላ ክንገብር ኢና በሎም ኢሉ ዘንድሮ የሚቻለን ሁሉ እናደርጋለን ብሎ አለኝ። ናዝርዝር ይዓት ዝርዝር ውስጥ መግባት አልፈልግም። በቃ ታብ ሰላማዊ መስርሕ ትውዳ ነገር ኩላ ክንውዲና በሰላማዊ አሰራር የሚደረገውን ነገር ሁሉ የሚፈጸመውን ሁሉ እንፈጽማለን። ብዝቀረና ጌርና ዝኾነ ስራሕ ተጀምርና ተፈናቀልቲ መመላስ ተጀምርና አይንኸርማን በቃ ተፈናቃዮችን ሳንመልስ አንከርምም። በሰላም የሚደረገውን ነገር ሁሉ እናደርጋለን። ተፈናቃዮችን ሳንመልስ ክረምቱን አንከርመውም ብሎ አለኝ። አያችሁት? ስለዚህ እነሱም እንግዲህ ቆርጠዋል። ተፈናቃዩን ሰብረውን የገቡት በቀደም የታደሰ ወረደ ኦፊስ ውስጥ የህወሓቶቹን ጋር አይ ቲንክ ቤታችን ካልተመለሰኝ በፍጹም ክረምቱ አያልፍብንም ብለዋል። ስለዚህ ጌታቸው ረዳ አንደኛ ያንን ሞመንተም ለመስረቅ ነው የመጣው። ያው ከአብይ አህመድ ጋራ በማጭበርበር እንግዲህ አብይ አህመድ ምንድን ነው እያለ ያለ? ተፈናቃዮቹ ይመለሱ፣ መሬቱን ግን አልሰጥም ነው እያለ ያለው። መሬቱን አልሰጥም እንግዲህ ሰው ህገ መንግስታዊ ስርዓትን እመራለሁ እያለ ማለት ነው። በህገ መንግስቱ እተዳደራለሁ እያለ ማለት ነው። በጣም ያሳቃኝ የሚል ኬሳ ሲናገር የፈጠረው ነገር እንኳን የለም። ህወሓትን ማነው ኢህአዴግን ዲዞልቭ አድርጎ የኢህአዴግ ባለስልጣን የነበሩትን በሙሉ ሰብስቦ የብልጽግና ማዕከላዊ ኮሚቴ ያደረጋቸው በራሱ እንኳን ሪክሩት አድርጎ እንኳን ያመጣው የለም። መርጦ ጠርቶ እንኳን ያመጣው የለም። ቤዚክሊ ያፈረሰውና አንድ ያደረገው
እንደዚህ ክፍል የነበረውን ቤት ግድግዳውን አፈራረሰና አንድ ቤት አደረገው። this all he did ከማፍረስ ውጭ አብይ አህመድ መስራትን አያውቅም። ስለዚህ ህገ መንግስታዊ የሆነ በህገ መንግስት የሚመራ መንግስትን ይዞ በህገ መንግስታዊ ስርዓት ስልጣን ላይ መጥቶ በህገ መንግስት የተዋቀሩ ክልሎችን ይዞ የአማራ፣ የኦሮሞ፣ የሲዳማ ምናምን የሚባለው በህገ መንግስቱ የተዋቀሩ ክልሎች ነው። ህገ መንግስታዊ የሆነ ስርዓት ያለበትን አገር አስተዳድራለሁ ብሎ አጌንስት ኮንስቲቱሽን የትግራይን መሬት ግን ነጥቆ በእጁ ይዞታል። ምክንያቱም በህገ መንግስቱ መሰረት ወልቃይትና ራያ ትግራይ ውስጥ የተካለሉት ህገ መንግስታዊ ስርዓቱን ነው የምንከተል ካለ ወልቃይትና ራያን የመንጠቅ የመውሰድ መብት የለውም። የአማራና የትግራይ ህዝብ የመሬት ጥያቄ ካላቸው በህግና በህግ በሰላም መፍታት ይችላሉ። በጉልበት ግን ደም አፍስሶ ነጥቆ ህገ መንግስታዊ ስርዓትን ይዛሉ። ነገሩ ወንበዴ ነው። ምን ያውቃል? አብይ አህመድ እኮ ወንበዴ ነው ብሎ ታዬ ደንደአ እኮ ነገረን። ወንበዴ ነው ብሎ ወንበዴ ስለሆነ ሰምታችኋል። ዶክተር ሚልኬሳ ደመቀ ማነው ኃይለማርያም ደሳለኝ ይውረድ ብላችሁ መከላከያው ፈርሷል በሉ እያለ አሸባሪ እንደዚህ ያለ አሸባሪ ሰው ነው ስልጣን ላይ ወጣው። ስለዚህ ህገ መንግስታዊ የሆነ ስርዓትን አስተዳድራለሁ ብሎ በጉልበት መሬትን ነጥቆ ይዞ ከፈለጉ ተፈናቃዮች ይመለሱ፣ መሬቱን ግን አልሰጥም። ምክንያቱም ተፈናቃዮቹ ውጭ በቆዩ ቁጥር ኢንተርናሽናል ኮሚኒቲው ሊጠይቀው ነው። ይኸው በቤቶች ከቤታቸው አፈናቅላቸው ላስቲክ ውስጥ ነው ያሉ፣ በተፈራረምከው መሰረት መሬቱን መልስ ይሉታል። ስለዚህ እነሱ ግን ከተመለሱ ያው መሬቱ ተመልሷል፣ ህዝቡ ተመልሷል፣ መሬቱን ግን አልሰጥም። ስለዚህ ያንን ሞመንተም ለመስረቅ አብይ ጌታቸው ረዳ ተፈናቃዮቹን መልሶ የስኳዱ አባል ስለሆነ አሁን ከወልቃይት የሚገኘው ጥቅም ተካፋይ ስለሆነ ስቴክ ሆልደር ስለሆነ ጌታቸው ረዳ ለአብይ አህመድ ከበሬጅ ለመስጠት ተፈናቃዮቹ እንዲመለሱ በማስም በአዲሱ በብልጽግና አሽከር በስምረት ስም ማለት ነው። ዶሮን ሲደልሉ አታለን ነጌታቸውን ሲደልሉ ስምረት ነው አላችሁ፣ ስምረት ናቸው ብለው ሙቅና ሰጧቸው። ከእነሱ ሲደልሏቸው እውቅና የሰጧቸው ፓርቲ አለ ስምረት የሚባል። በስምረት ስም ተፈናቃዮቹ እንዲገቡለት ለአብይ አህመድ ከበሬጅ ለመስጠት። ስለዚህ ሞመንተሙን ለመስረቅ ነው። ከዛ እኛ አስገባን። ተፈናቃዮቹን እኮ የመለስናቸው እኛ ነን። አስቡ እንግዲህ ቲዲኤፍ ስንት ዋጋ ከፍሎ፣ ህዝቡ ስንት ዋጋ ከፍሎ መሬቱን ሊቀበል ሲል ወደ ቦታው ሊመለስ ሲል አፈፍ ሊያደርግ ማለት የሰውን ድል መጥቶ ጌታቸው ረዳ ነጥቆ እኔ ነኝ የመለስኳችሁ ይል ማለት ነው። ግን ያንን ደግሞ የሚያደርገው በስመ አብይ ነው። ከዛ ሽልማቱንም ክብሩንም የሚያገኘው ማን ይሆናል? አብይ አህመድ። እነዚህ ተፈናቃዮቹ ግን ሲመለሱ እዛ በጌታቸው አኮርዲንግ ቱ ጌታቸው ቢመለሱ ዋስትና የላቸውም። ገዳዮቻቸው ተፈናቅለው እንዲወጡ ያደረጓቸው ገዳዮቻቸው እስቲል እዛ ቦታ ላይ ነው ያሉት። አርደው ገድለው ደፍረው አይናቸውን አውጥተው ተከዜ ውስጥ ከተው ኤትኒክ ክሌንዚ የፈጸሙባቸው ኃይሎች እስቲል እዛ ተቀምጠው ማለት ነው። ጌታቸው ረዳ ይህንን እያደረገ ያለው ከዛስ ደግሞ ካልተሳካና ይሄ ካልሆነና ወደ ጦርነት ከተገባ ለኢንተርናሽናል ኮሚኒቲው ለአብይ አህመድ ከበሬጅ ለመስጠት ነው። እኛ በሰላም ልናደርግ ነበረ፣ እነሱ ግን ጦረኞች ስለሆኑ በጦርነት ወሰዱት ለማለት ነው። ተመልከቱት ምን እንደሚል ይህን ቀጣፊ እንዳላችሁ ሌላ የኔዎቹ ሰዎች ካላመንኩ በስተቀር የሆነ መሬት እያማተርኩ የምሰራው ስራ እንዳላችሁት ሌላ የመገዳደል አዙሪት ውስጥ ነው የሚከተል። ሰው የኔዎቹ ሰዎች ብዙም ደስ ያላቸው እንደዚህ አይነት ነገር ያው እንደምትከታተሉት መጋሪት ሰማናል። የኔዎቹ ያንተዎቹማ ብልጽግናዎች ናቸው ወንድም። ይሄው ኮንፊውዝድ ያንተዎቹ ብልጽግናዎች ናቸው። ያው እንደምታውቁት የኔዎቹ በጦርነት ነው የሚፈልጉት። ያ ያንተዎቹ ብልጽግና ነው። you belong to ብልጽግና። you are confused, you're absolutely confused። ያንተዎቹ ብልጽግናዎች ናቸው። ትግራይ ውስጥ በጦርነት ፈልጋለሁ የሚል እስካሁን ድረስ አልሰማንም ከብልጽግና በስተቀር። ስለዚህ ምን እያለ ነው ያለው? ገባችሁ? አሁን ይሄ ለአብይ አህመድ ልክ አብይ ለትግራይ ተቆርቆሮ አስቦ ብሏል እኮ እንዴ። እሱ እኮ አትሊስት ቤት ልስጥን ያለኝ ምግብ ልስጥን ያለኝ ብሏል። አብይ አህመድ በሰላም ሊመልሳቸው የፈለጉትን እሱ በሰላም ይመለሱ እያለ ሆስቴጅ አድርገው ይዘው ነው አሁን እሱ ቀጥሎ የሚያወጣው። እነሱ ሆነ ብለው ህዝቡን ሆስቴጅ አድርገው ይዘው ጦርነት ውስጥ ገቡ ብሎ አብይ አህመድ ሰላም ፈላጊ፣ ትግራይ ውስጥ ግን ያሉ ጦረኛ አስመስሎ ፕሮግራም ለኢንተርናሽናል ኮሚኒቲው ከቨሬጅ ለመስጠት ነው። ለምን የምስራቅ አፍሪካ አማካሪ የተባለው ለዚህ ነው። ለውጭ ነው። እኔ የምለው የምስራቅ አፍሪካ አማካሪ ሆነ ምን ሊያደርግ ነው ታዲያ ውስጥ የገባው? ምስራቅ አፍሪካ ውጭ አይደለም እንዲ ያለው?
ምስራቅ አፍሪካ እኮ ማለት እነ ጅቡቲ፣ እነ ሶማሌ፣ እነ ሱዳን፣ እነ ኬንያ፣ እነ ኤርትራ ናቸው አይደል? ታዲያ ሁመራ ወልቃይት ምስራቅ አፍሪካ ሆነ እንዴ? እዛ ላይ ማክር ሄደው እሱ። ስለዚህ የሄደው እሱ ለአብይ አህመድ ከበሬጅ ለመስጠት ነው። አንደኛ እንዳልኳችሁ የስኳዱ አባል ሆኗል፣ ተጠቃሚ ነው። አሁን የወልቃይት የሰሊጥ ጥቅም አግኝቷል። ስለዚህ አብይ አህመድ እጅ ውስጥ ወልቃይት መቆየቱ ለአብይ ለጌታቸው ረዳ አስፈላጊ ነው። ለምን? ተጠቃሚ ስለሆነ። የብልጽግና ወልቃይት ላይ የሚገኘው ጥቅም አረቦቹ የሚሰጡት እንደውም ምንድን ነው የሰማሁት? በትግራይ ላይ የሰሩትን ጄኖሳይድ አረቦቹ እንዲያጠፉ እንዳይከሰሱ ለጌታቸው ረዳ ብዙ ነገር እያደረጉለት ነው የሚል ሁሉ እንሰማለን። ንብረትም ቤትም ጥቅም እየሰጡት ነው። ድሮናቸውን ሄደው ትግራይ ላይ የፈጸሙትን ክራይም ዲስሚስ እንዲያደርግላቸው Satellite imagery that shows the United Arab Emirates is now providing military support to the Ethiopian army. The investigation has revealed the UAE hired 2 private companies from Europe to run military flights to Ethiopia. The images also show drones at an Ethiopian airport in the capital, Addis Ababa. ስለዚህ ጌታቸው ረዳ እያደረገ ያለው አሁን የስኳዱ አባል ነው፣ የሰሪት ተጠቃሚ ነው። ከአብይ አህመድ እጅ ወልቃይት እንዲወጣ አይፈልግም። አብይ በሚፈልገው መንገድ ገዳዩ፣ ጨፍጫፊው፣ አራጁ እዛ ተቀምጦ ተፈናቃዮቹ እንዲመለሱና መሬቱ በአብይ አህመድ እጅ እንዲቆይ ነው ጌታቸው እየፈለገ ያለው። ይህ ደግሞ ካልሆነና ዋር ብሮክአውት ካደረገ ይሄው እኛ በሰላም እየፈለግን እነዛ ጦረኞች ናቸው ብሎ ደግሞ እነዛኞቹ እንደ ጦር አጫሪ ለከዛመንዝ ተመታ እንዳለ እንደ አብይ አህመድ እንዳምታታበት አሁን ደግሞ የጦር ፈላጊዎችና ጦር ጀማሪዎች እነሱ እንደሆኑ ለኢንተርናሽናል ኮሚኒቲው ለማደናበርና ሚስኢንፎርም ለማድረግ ነው ጌታቸው ረዳ ወልቃይት ሄደው እንጂ ወልቃይት የሚሰራው ጉዳይ ጌታቸው የለውም። ትግራይን ወክሎ አይደለም የሄደው። ጌታቸው ረዳ የአብይ አህመድ ጥሮተኛ ነው። አብይ አህመድ ቀለብ ቆጥሮለት ቤት ተከራይቶለት ጠባቂ አይታችሁታል። የሆነ ሰውዬ በጠመንጃ ነው የሚጠብቀው። በጠመንጃ እየተጠበቀ ነው ያን ሁሉ ሰዓት። ተመልከቱት እንግዲህ ለማስመሰል አዚፍ ጌታቸው የሆነ የሌላ ሀገር እንደሆነ ነው። ጌታቸውም የአብይ ቅጥረኛ ነው። ደመቀ ዘውዱም የአብይ ቅጥረኛ ነው። አረጋ ከበደም የአብይ ቅጥረኞች ናቸው። ሶስቱም የአብይ ቅጥረኞች፣ የአብይ ተላላኪዎች፣ የአብይ ጉዳይ አስፈጻሚዎች ናቸው። ከዛ በተረፈ ግን ጌታቸው ትግራይን ወክሎ አይደለም እዛ ሄደው። ስምረት የምትባለውም ዝም ብላ መነገጃ ናት እንጂ ምንም አይነት ትርጉም ያላት ለውጥ የምታመጣ ፓርቲም አይደለችም። ምንም አልታረገችም። ስምረት ማለት የብልጽግና አዲሷ ግልገል ፓርቲ ናት። የብልጽግና አዲሷ ግልገል አሽከር ፓርቲ ናት እንጂ ኢትሚንስ ነት። እኔ እኮ የሚገርመኝ እነ ጌታቸው ረዳ ከነ ለማ መገርሳ ይበልጣሉ እንዴ? እነ ጌታቸው ረዳ ከነ ታዬ ደንዳ ይበልጣሉ? ከነ ዶክተር ሚልኬሳ ይበልጣሉ? እነዚህ እኮ ነገራቸው እኮ በአደባባይ ከኦፒዲዮ ውጭ ሌላ ፓርቲ እንዲኖር አንፈልግም ብሎ እኮ ነገራቸው። በቃ እኛ ብቻ ነን ፈላጭ ቆራጭ መሆን የምንፈልገው እኛ ብቻ ነን ብሏቸዋል። ስለዚህ ይሄ ፓርቲ ነኝ እናት ፓርቲ፣ አባት ፓርቲ፣ እህት ፓርቲ፣ ወንድም ፓርቲ ኢዜማ ኦል ዘ ጆክ ለአብይ አህመድ ተቃዋሚዎች አሉት ለማስባል ሰብስቦ ያስቀመጣቸው የብልጽግና አሽከር ፓርቲዎች ናቸው። ተጠሪነታቸው ለብልጽግና ነው። ጥብቅናቸው ለብልጽግና ነው። ቆርቋሪነታቸው ለብልጽግና ነው። ጥቅምና ገንዘብ የሚያገኙት ከብልጽግና ነው። ስለዚህ የጌታቸው ረዳ የወልቃይት ጉዞ ብልጽግናን ወክሎ ነው እንጂ ትግራይ ወክሎ አይደለም። ያገኘው አረጋ ማነው አረጋ ከበደ የወልቃይት ጉዞ ብልጽግናን ወክሎ ነው እንጂ አማራን ወክሎ አይደለም። ደመቀ ዘውዱም እዛ ቁጭ ብሎ ያያችሁት ብልጽግናን ወክሎ ነው እንጂ አማራን ወክሎ ወይም ወልቃይትን ወክሎ አይደለም። ምክንያቱም በአሁኑ ሰዓት ወልቃይት የአብይ አህመድ የመጫወቻ ካርድ ናት። ኦፒዲዮ እንደ ልዩ ዞን አድርጎ የያዛት የነ ሽመልስ አብዲሳ የፈረንጅ ላም ናት ወልቃይት ማለት። የነሱ ላሜ ቦራ ናት ወልቃይት። አሳልፎ አይሰጡትም። ወልቃይት መወሰድ የሚችለው በሰይፍ ነው። ከዚህ በኋላ በሰይፍ ነው ያንን የወሰደው፣ በሰይፍ ነው ደግሞ የሚመለሰው። የምረዳው እንዲ ነው በጦርነት ባላምንም። ምክንያቱም ወልቃይትን በሰይፍ መውሰድን ያስተማረው አብይ አህመድ ስለሆነ በሰይፍ የወሰድከውን ነገር በሰይፍ ነው የምታስመልሰው። አብይ አህመድ ፈቅዶና ወዶ ለህገ መንግስታዊ ስርዓቱ አሳልፎ አይሰጥም። ብዙ አማራዎች የሚሸወዱበት ወልቃይት ለአማራ የተሰጠ ይመስላችኋል። አማራ እጅ ውስጥ ወልቃይት የለም። አማራ እጅ ውስጥ ነው ወልቃይት ያለ የምትሉኝ አማራዎች ካላችሁ
አረጋ ከበደ የአማራ ህዝብ ወዳጅ ነው ማለት ነው። አረጋ ከበደ ወይም ከበደ አረጋ የፋኖ ጠላት ሳይሆን የፋኖ ወዳጅ ነው። ወይም አረጋ ከበደ የአማራ ህዝብ አጋር ነው፣ ዋስትና ነው፣ ወዳጅ ነው ማለት ነው። ወልቃይት በአሁን ሰዓት የአማራ ናት፣ በአማራ እጅ ናት የምትሉኝ ካላችሁ አረጋ ከበደ የአማራ የጭንቅ ቀን ልጁ ነው ማለት ነው። የአማራ ህዝብ ጠላት የፋኖ ጠላት ሳይሆን የፋኖ ወዳጅ ነው ማለት ነው። ስለዚህ የኔ እይታ ይህንን ነው። ጌታቸው ብልጽግናን ወክሎ ወልቃይት ሄደ። ቢችል አደነባብር ሞመንተሙን ሰርቆ ተፈናቃዮች ሲመለሱ ክሬዲቱን ለመውሰድ ነው። ተፈናቃዮች ደግሞ እንዲመለስ የሚፈልገው አራጆቻቸው፣ ገዳዮቻቸው፣ ጨፍጫፊዎቻቸው ባሉበት ቦታ፣ ደፋሪዎቻቸው ባሉበት ቦታ ያለምንም ጋራንቲና ዋስትና ለአብይ አህመድ ብቻ ኢንተርናሽናል ኮሚኒቲ ፕሬሸር እንዳያደርግበት ለመመለስ ነው፣ ከቨሬጅ ለመስጠት። ያ ደግሞ ካልተሳካና ጦርነት ከተጀመረ የጦርነት ጀማሪዎች እነሱ ናቸው፣ አብይ ግን በሰላም ተመለሱ እያለ ነበር ብሎ ኢንተርናሽናል ኮሚኒቲውን ዲሲቭ ለማድረግ የአብይ አህመድን ወንጀል ለመሸፈን እንደ ልማዱ እነዛ አራጅ እና ነፍሰ ገዳይ በነፃ ንቁ እንደላካቸው ዛሬም አብይ አህመድ ከወንጀል ነፃ የሚወጣበት ከተጠያቂነት ነፃ የሚወጣበት የፈረመውን ፊርማ እንዳይፈጽም ኤክስኪውዝ ለመስጠት የተደረገ ጉዞ ነው የጌታቸው ረዳ ጉዞ።